በውበቷ ማራኪ በጥበቧ ደግሞ የቱርክ ሲኒማ ንግሥት ናት። ነገር ግን ከዚህ አንጸባራቂ ዝና ጀርባ ልብን የሚሰብርና ማንም እንዲያውቀው የማይፈለገው አንድ እውነተኛ ታሪክ ተደብቋል። ቡርጂን ቴርዚዮግሉ ወይንም አይሴጉል። ዛሬ የምንነግራችሁ ታሪክ ዝም ብሎ ጎግል ላይ የሚገኝ ተራ ወሬ አይደለም። ይህ ታሪክ ገና በልጅነቷ አሻንጉሊት ሳትይዝ ካሜራ እንድትጨብጥ ስለተገደደችው የድሃ ቤተሰብ ልጅ ታሪክ ነው። በትወናው ስላደገችው ስለዚህ ሴት ስታስቡ ልክ በሀገራችን ኢትዮጵያ ከሕፃንነቱ ጀምሮ በፊልም ውስጥ አይናችን እያየ አድጎ ትልቅ ሰው የሆነውን ተዋናይን ኢዮብ ዳዊትን ያስታውሰናል። አዎ ቱርኮችም እያዩት አደጉም፣ እያዩት አገባች፣ እያዩትም ይኸው እዚህ ደረጃ ላይ ደረሰች። ለመሆኑ አሁን ዕድሜዋ ስንት ሊሆን ይመስላችኋል? እኔ በ10 ጣቴ ፈርማለሁ። የዚችን ቆንጆ ተዋናይት እውነተኛ ዕድሜ በፍጹም ልትገምቱት አትችሉም። እኛም እውነቱን ስንሰማ ማመን አቅቶን ደንግጠናል። እስኪ ቪዲዮውን ሳታዩ ቀድማችሁ የዕድሜዋን ግምት በኮመንት አስቀምጡ። መጀመሪያ በትክክል ለገመቱ ለሁለት ሰዎች ልዩ ሽልማት አዘጋጅተናል። ይህ ታሪክ በ2016 እንደ አውሮፓውያን አቆጣጠር በደረሰባት ከባድ ህልፈት ሕይወቷ እንዴት እንደተናወጠ የሚተርክ ነው። ግን ፈተናዋ በዚህ ብቻ አያበቃም። ለምንድን ነው በቱርክ ሲኒማ ውስጥ ያሉ ታዋቂ ሴት ተዋናዮች በተደጋጋሚ የመደፈር አደጋ የሚገጥማቸው? በቡርጂ ወይንም በአይሴጉል ላይ የተወራውስ አስደንጋጭ የወሬ ማዕበል? ዛሬ ሁሉንም ሚስጥር እናወጣዋለን። ስለ አዲሱ ትዳሯ ከታዋቂው ተዋናይ ራሞ ወይንም ሙራት ይልድሪም ጋራ በታላቅ ድምቀት ሲጋቡ ከጀርባ የነበረውን ሚስጥር ምን ነበረ? ከሁሉም በላይ ደግሞ በመላው ዓለም በቢሊዮን የሚቆጠሩ ሰዎችን ያስለቀሰው ፖይራዝ ካራይል ድራማ ላይ እየሰራች ከፊልሙ አጋሯ ከፖይራዝ ወይንም ኤልከር ካሊሊ እውነተኛ ስሙ ጋራ በገሃዱ ዓለም እንዴት በእውነተኛ የእውነት ድብቅ እብድ በሆነ ፍቅር ውስጥ ወደቁ? ከካሜራ ጀርባ የተደበቀውን ይህንን ሚስጥርና አጓጊ ታሪክ ልጅነት እስከ እውቀት መስማት ከፈለጋችሁ ሰከንድ ሳታሳልፉ እስከ መጨረሻው ተከታተሉ። ይህ የለልጄ ተወዳጅ ተከታታይ ድራማ ውበት የአይሴጉል አሳዛኝ እውነተኛ ሙሉ የሕይወት ታሪክ ነው። አይሴጉል ወይንም ቡርጂ ቴርዚዮግሉ መጋቢት 9 ቀን 1980 እንደ አውሮፓውያን አቆጣጠር ነበረ በኢስታንቡል ከተማ የተወለደችው። ሕይወቷ ገና ከጅምሩ ከካሜራ ብርሃን ጋር የተያያዘ ነበረ። አባቷ ይልማዝ ቴርዚዮግሉ በቱርክ ፊልም ኢንዱስትሪ ውስጥ ረዳት ዳይሬክተርና ተዋናይ በመሆኑ ቡርጂ ገና የ4 ዓመት ሕፃን ልጅ እያለች ነበረ ወደ ፊልም ቀረጻ ቦታዎች መሄድ የጀመረችው። ወንድሟ ቡለንት ቴርዚዮግሉ በአሁኑ ጊዜ በቱርክ ታዋቂ የፊልም ዳይሬክተር ሲሆን፣ ታላቅ እህቷ ቡኩስ ደግሞ ከካሜራ ጀርባ ባሉ ስራዎች ላይ ትታወቃለች። ይህ የሲኒማ አየር በቤተሰብ ውስጥ በመኖሩ ቡርጂን ገና በለጋ ዕድሜዋ ወደ ጥበብ ዓለም አስገባት። በሚያስገርም ሁኔታ ገና ዕድሜዋ 10 ዓመት ሳይሞላ በሕፃንነቷ ብቻ ከ45 በላይ ፊልሞችና ከ16 በላይ ተከታታይ የቴሌቪዥን ድራማዎች ላይ ተሳተፈች። አዎ ቱርኮች ልክ እንደ ሀገራችን ሕፃን ኢዮብ ዳዊት እያዩት ያደጉት ለዚህ ነው። ነገር ግን ይህ የልጅነት ሕይወት በትምህርት ቤት ቆይታዋ ላይም ትልቅ ፈተና ጥሎ ነበረም። መደበኛውን ትምህርቷን በኢስታንቡል ብታጠናቅቅም የትምህርት ቤት ሕይወቷ ግን እንደ ማንኛውም ሕፃን የተረጋጋ አልነበረም። ሌሊቱን ሙሉ ቀረጻ ላይ አድራ ጠዋት ትምህርት ቤት ስትሄድ እንቅልፍ ይጫጫናት ነበረም። በትምህርት ቤት ቆይታዋ ስለ የመጀመሪያ ፍቅሯ በይፋ የጠቀሰችው ስም ባይኖርም ያንን አድካሚ ተማሪነት ዘመን ግን ሁል ጊዜም በትዝታዋ ታነሳዋለች። ቡርጂን መደበኛ ትምህርቷን ካጠናቀቀች በኋላ ምርጫዋን ሙሉ በሙሉ በትወና ላይ አደረገች። በቱርክ እጅግ ታዋቂ በሆነው ሙጅዳት ገዘን የጥበብ ማዕከል ወይንም ሙጅዳት ገዘን አርት ሴንተር ውስጥ በመግባት ትወናን፣ የመድረክ ጥበብን በሳይንሳዊ መንገድ አጠናች። ይህ ስልጠና የእርሷን የተፈጥሮ ተሰጥኦ ወደ ላቀ ደረጃም አሸጋገረው። የሹፌር ልጅ ሹፌር እንዲሉ የተዋናይ ልጅ ተዋናይት ሆነች። Biraz önce kuliste bu gece çok başka şeyler geçiyormuş. አይሴጉል በትምህርት ማዕከሉ ስልጠናዋን ካጠናቀቀች በኋላ በቱርክ ሲኒማ ውስጥ በአባቷ ስም መጠራቷን አቁማ በራሷ ስም ለመታወቅ ከፍተኛ ትግል ማድረግ ነበረባት። በቱርክ ታብሎይድ ጋዜጣ ላይ በተደጋጋሚ እንደሚነሳው በቱርክ የፊልም ኢንዱስትሪ ውስጥ ያሉ ታዋቂ ሴት ተዋናዮች ከቀረጻ ጀርባ የተለያዩ ጥቃቶችና የመደፈር አደጋዎች ይገጥሟቸዋል። ይህ የኢንዱስትሪው ጨለማ ጎን ብዙ ሴቶችን ዋጋ አስከፍሏል። በዚህ ወሬ ሳቢያ በአንድ ወቅት ማህበራዊ ሚዲያውን ያናወጠ
እንዲሁም አይሴጉል የመደፈር አደጋ ደርሶባት ነበር የሚል እጅግ አስደንጋጭ ወሬ ተሰራጭቶ ነበር። የቱርክ ጋዜጠኞች ይህንን ጉዳይ በተደጋጋሚ ሲያነሱት የነበረ ቢሆንም ቡርጂ ግን በወቅቱ ለሰዎች በሰጠችው ይፋዊ ምላሽ ይህ ወሬ ፍጹም ሐሰትና ስሟን ለማጥፋት የተደረገ ሴራ መሆኑን ገልጻለች። ሴቶች ላይ የሚደርሰውን ጥቃት በጽኑ እቃወማለሁ፣ ነገር ግን በእኔ ላይ ያልደረሰን ነገር ደረሰ በማለት ታሪክ የሚፈጥሩትን ሰዎች ፍርድ ቤት እገትራቸዋለሁ ስትል በጠንካራ ማንነቷ ወሬውን መክተዋለች። ወደ ፍቅር ሕይወቷ ስንመጣ የቡርጂን ትልቁ የሕይወት ምዕራፍ የሚጀምረው ፍርቱና ወይንም ስቶርም ከተሰኘው ታዋቂ ድራማ ጋር ተያይዞ ነው። በዚህ ድራማ ላይ ስትሰራ ነበረ ከታዋቂውና እጅግ ተወዳጅ ከሆነው ተዋናይ ሙራት ይልድሪም ወይንም ራሞ ጋራ ለመጀመሪያ ጊዜ የተገናኙት። በጥንዶቹ መካከል በፊልሙ ቀረጻ ወቅት የነበረው የሙያ ቅርርብና ኬሚስትሪ በፍጥነት ወደ እውነተኛ ፍቅር ተቀየረ። በፊልሙ ምክንያት እርስ በእርስ እብድ በሆነ ፍቅር ውስጥ ወደቁ። ይህ ፍቅር ይበልጥ አድጎ እንደ አውሮፓውያን አቆጣጠር በ2008 ዓ.ም ጋብቻቸውን በታላቅ ድምቀት ፈጸሙ። በወቅቱ ጥንዶቹ በሚዲያ ላይ አዳዲሶቹና የተዋቡ የቱርክ ሙሽሮች ተብለው በከፍተኛ ደረጃ ይነገርላቸው ነበር። በባህልና በቤተሰብ ደረጃ ሙስሊም የሆነችው ቡርጂን ወይንም አይሴጉል ከተዳሯ በኋላ የግል ሕይወቷን ይበልጥ በሚስጥር ለመያዝ ብትጥርም የጋዜጠኞች አይን ግን ከእርሷ ላይ አራቀም ነበር። evine taksiyle dönerken İlker Kaleli Yani öyle takıntı gibi. አይሴጉል ወይንም ቡርጂ ቴርዚዮግሉ በቁመቷ 1 ሜትር ከ60 ሴንቲሜትር የምትረዝም ሲሆን ክብደቷ ደግሞ 50 ኪሎ ግራም በመሆኑ ሁልጊዜም በስክሪን ላይ እጅግ የተስተካከለና ማራኪ የሰውነት ቅርጽ አላት። ትንሽ አጠር ብትልም እስካሁን ባለው የሥራ ጉዞዋ ከታዋቂው ኬናን ጋራ በታላቁ ኢዜል ድራማ ላይ ከቻጋታይ ኡሉሶይ ጋራ በኔትፍሊክሱ ዘ ፕሮቴክተር እንዲሁም ከታዋቂዎቹ ተዋናዮች ጋራ ከፈርሃትና ከኦዝጉን አማል ጋራ መርሃመት በተሰኘ እጅግ ግዙፍ የቱርክ ድራማዎች ላይ ከትላልቅ ተዋናዮች ጋራ በመሆን ድንቅ ብቃቷን ሰርታ አሳይታለች። ነገር ግን በሕይወቷ ትልቁ ዝና የገንዘብና የክብር ጣሪያን ያስጨበጣት ፖይራዝ ካራይል ወይንም ለልጄ የተሰኘው ድራማ ነበረ። በዚህ ድራማ ላይ አይሴጉልን ሆና ስትተውን በወቅቱ በአንድ ክፍል ብቻ ከ20,000 እስከ 25,000 ዶላር ይከፈላት ነበረ። በ2016 ማለት ነው። በጥበብ ሕይወቷ ውስጥ ባሳየችው በዚህ ድንቅ ብቃት እጅግ ታዋቂውን የጎልደን በተርፍላይ አዋርድን ጨምሮም ከ29 በላይ ትላልቅና የተከበሩ ሽልማቶችን ለመቀበል በቅታለች። ይህ ድራማ የዝናና የሽልማት ማማ ብቻ አልነበረም። ከፊልሙ አጋሯ ከፖይራዝ ወይንም በእውነተኛ ስሙ ኤሊከር ካሊሊ ጋራ በገሃዱ ዓለም እውነተኛና ድብቅ በሆነ ፍቅር ውስጥ ወደቁ። በድራማው ላይ የነበራቸው ጥልቅ የፍቅር ኬሚስትሪ ወደ እውነተኛ ሕይወት ተሻግሮ ጥንዶቹ እጅግ የተዋቡና አብረው የሚኖሩ ሆኑ። ይህ ፍቅር በመላው ዓለም በሚሊዮን የሚቆጠሩ አድናቂዎቻቸውን ያስደሰተና ሁል ጊዜም በጉጉት የሚከታተሉት ታሪክ ሆኖ ቀጥሏል። ቡርጂን እስካሁን ድረስ ምንም አይነት ልጅ ያልወለደች ሲሆን ሙሉ ሕይወቷንና ስሜቷን ለጥበብ ሰጥታ ትገኛለች። አሁን 46 ዓመቷ ነው። የፍቅር አጋርም የላትም። ከፖይራዝ ጋራም ተለያይታለች። ዛሬ አይሴጉልን ወይንም ቡርጂን ቴርዚዮግሉ ከድሃ የጥበብ ቤተሰብ ተነስታ በራሷ ላብና ጥረት ዛሬ በቱርክ ሲኒማ ከፍተኛውን የቅንጦትና የክብር ማማ ላይ የተቀመጠች ታላቅ ሴት ናት። አጠቃላይ የሀብት መጠኗም ከ2 እስከ 5 ሚሊዮን የአሜሪካን ዶላር ይገመታል። በሕይወቷ ብዙ ውጣ ውረዶች፣ የእናት ሐዘን፣ የሐሰት ወሬዎች ቢገጥሟትም በጥንካሬዋ ሁሉንም አልፋ ዛሬም በብርሃን ታበራለች። ክቡራን ውድ ቤተሰቦች አሳዛኙ ሕይወቷ በ2016 ነበር የተከሰተው። ወላጅ እናቷን በሞት ተነጠቀች። ከባዱን የሕይወቷን ጊዜ በዝምታና በጥልቅ ሐዘን ለብቻዋ ነው ያሳለፈችው። እናቷን በካንሰር ምክንያት ነበረ በጽኑ ሕመም ስትሰቃይ ቆይታ አይሴጉል ቀረጻ ሁላ ያቋረጠች ነበር እናቷን ስታሳክም ስትንከባከብ የቆየችው። ግን እናቷ ለዘለዓለሙ ተለይታ ትሄዳለች ማለት ነው። አሁን ልጅ አልወለደችም፣ አላገባችም። ይህንን ቪዲዮ እስከሰራሁበት ጊዜ ድረስም 46 ዓመቷ ነው። ይፋ የሆነም የፍቅር ግንኙነት ውስጥ አሁን ላይ አይደለችም። ክቡራትና ክቡራን ውድ የቃና ምርጥ ቤተሰቦች እንዴት አያችሁት? ይህንን ቪዲዮ እንደወደዳችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎችም ያጋሩ። በሚቀጥለው በሌላ አስደናቂ ታሪክ እስክንገናኝ ቻው።